ከምድር ላይ ቆመ ብታያቸው ምንም ነገር የተለየ አታስተውልም። ነገር ግን ወደ ሰማይ ከፍ ብለህ ስትመለከት ግዙፍ ወፎች፣ ዝንጀሮዎች፣ ሸረሪቶችና ሌሎች አስደናቂ ስዕሎች በምድር ላይ ተስለው ታያለህ። እነዚህ የናዝካ መስመሮች ናቸው። የናዝካ መስመሮች በደቡብ አሜሪካ በፔሩ አገር በናዝካ በረሃ ውስጥ ይገኛሉ። እነዚህ ግዙፍ ስዕሎች ከ2000 ዓመታት በፊት በጥንታዊ የናዝካ ስልጣኔ እንደተሰሩ የአርኪኦሎጂስት ጥናቶች ያሳያሉ። አንዳንዶች ስዕሎቹ ከ300 ሜትር በላይ ይረዝማሉ። ከምድር ላይ ስታዩ ቀላል መስመሮች ብቻ ይመስላሉ፣ ነገር ግን ከአውሮፕላን ወይም ከከፍታ ሲታዩ የወፍ፣ የዝንጀሮ፣ የሸረሪትና የሌሎች እንስሳት ቅርጾች ሆነው ይታያሉ። ትልቁ ጥያቄ ግን ይህ ነው። ከ2000 ዓመታት በፊት አውሮፕላን በሌለበት ዘመን እነዚህን ግዙፍ ስዕሎች እንዴት ሰሩ እና ለምን ሰሯቸው? ይህን ምስጢር በቀጣዮቹ ክፍሎች እንመረምራለን። በመጀመሪያ የናዝካ መስመሮችን የሚያይ ሰው አንድ ጥያቄ ይጠይቃል። እነዚህን ግዙፍ ስዕሎች ያለ አውሮፕላን እንዴት ሰሯቸው? በመጀመሪያ እነዚህ ስዕሎች በድንጋይ ያልተቀረጹ ወይም በቀለም አልተሳሉም። የናዝካ ሕዝብ በረሃውን የሸፈኑትን ድንጋዮች በጥንቃቄ ወደ ጎን አንቀሳቅሰው ከሰሯቸው ከስራቸው በታች ያለውን ቀላል ያለ አፈር አሳዩ። በዚህ መንገድ መስመሮቹና ስዕሎቹ ተፈጠሩ። አንዳንድ ስዕሎች የወፍ ቅርጽ ናቸው፣ ሌሎች የሸረሪት፣ የዝንጀሮ፣ የአሳ ነባሪና የሰው ቅርጽ ያሳያሉ። በተጨማሪም ለብዙ ኪሎ ሜትሮች የሚዘረጉ ቀጥተኛ መስመሮች አሉ። ታዲያ እነዚህ ስዕሎች ለምን ተሰሩ? አንዳንድ ተመራማሪዎች እንደሚሉት የናዝካ ሕዝብ ዝናብ እንዲዘንብና ምርታቸው እንዲበለጽግ በሚያደርጉት ሃይማኖታዊ ስነ ስርዓት ውስጥ እነዚህን መስመሮች ይጠቀሙ ነበር ይላል። ሌሎች ደግሞ እነዚህ መስመሮች ከፀሐይ፣ ከጨረቃና ከከዋክብት አቀማመጥ ጋር የተያያዙ የጥንት የሰማይ ምልክቶች ሊሆኑ እንደሚችሉ ይገምታሉ። ነገር ግን እስከ ዛሬ ድረስ ትክክለኛው ዓላማቸው በሙሉ አልታወቀም። እስከ ዛሬ ድረስ የናዝካ መስመሮች ዓላማ በሙሉ አልታወቀም። ይህም በዓለም ላይ በጣም አስደናቂ ከሆኑ የአርኪኦሎጂ ምስጢሮች አንዱ አድርጓቸዋል። በጊዜ ሂደት ሰዎች የተለያዩ ግምቶችን አቀረቡ። አንዳንዶች እነዚህ መስመሮች በሃይማኖታዊ ስነ ስርዓት እንደተሰሩ ያምናሉ። ሰዎች በእነዚህ መንገዶች እየተጓዙ ለአማልክቶቻቸው ጸሎት ወይም ስነ ስርዓት ያከናውኑ እንደነበር ይገምታሉ። ሌሎች ተመራማሪዎች ደግሞ መስመሮቹ ከውሃ ምንጮች ወይም ከወቅቶች ለውጥ ጋር የተያያዙ ምልክቶች ሊሆኑ እንደሚችሉ ያስባሉ። ከዚህ በተጨማሪ በመጽሐፍትና በፊልሞች የታወቀ ሌላ ግምት አለ። አንዳንድ ሰዎች እነዚህ ግዙፍ ስዕሎች ከሰማይ ለሚመጡ ፍጥረታት የተሰሩ ምልክቶች ናቸው ይላሉ። ነገር ግን ለዚህ ሀሳብ የሚደግፍ ታሪካዊ ወይም አርኪኦሎጂስታዊ ማስረጃ አልተገኘም። አብዛኞቹ የአርኪኦሎጂ ባለሙያዎች እነዚህ መስመሮች በናዝካ ስልጣኔ ሰዎች እንደተሰሩና ከባህላቸውና ከሃይማኖታቸው ሕይወታቸው ጋር የተያያዙ እንደነበር ያምናሉ። ታዲያ እነዚህ መስመሮች ትክክለኛ ዓላማቸው ምን ነበር? ይህን ጥያቄ በመጨረሻው ክፍል እንመልሳለን። የናዝካ መስመሮች ከ2000 ዓመታት በላይ ካለፉ በኋላ የናዝካ መስመሮች በዓለም ላይ በጣም አስደናቂ ከሆኑ የአርኪኦሎጂ ቅርሶች አንዱ ሆነው ቀጥለዋል። ዛሬ በየዓመቱ በሺዎች የሚቆጠሩ ቱሪስቶች ወደ ፔሩ በመጓዝ እነዚህ ግዙፍ ስዕሎች በአየር ላይ ለማየት ይመጣሉ። በቴክኖሎጂ እድገትም አዳዲስ መስመሮችና ቅርጾች እየተገኙ ነው። ድሮኖችና ዘመናዊ የምስል ቴክኖሎጂዎች ከዚህ በፊት ያልታዩ አንዳንድ ቅርጾችን እንዲገኙ ረድተዋል። ይሁን እንጂ አንድ ጥያቄ አሁንም ያልተመለሰ ነው። እነዚህን ግዙፍ ስዕሎች የናዝካ ሕዝብ ለምን ፈጠራቸው? የአብዛኞቹ ተመራማሪዎች አስተያየት እነዚህ መስመሮች ከሃይማኖታዊ ስነ ስርዓቶች በኋላ ከውሃ ጥያቄ ወይም ከአካባቢው ባህል ጋር የተያያዙ ሊሆኑ እንደሚችሉ ያመለክታል። ሆኖም ሁሉንም የሚያስረዳ አንድ መልስ ገና የለም። ምናልባት የናዝካ መስመሮች ትልቁ ምስጢራቸው በምን እንደተሰሩ ሳይሆን ለምን እንደተሰሩ መሆኑ ይሆናል።
እርሶስ ምን ያስባሉ? እነዚህ መስመሮች ለሃይማኖታዊ ስነ ስርዓት ተሰርተው ነበር ወይስ ገና ያልተገኘ ሌላ ምክንያት አለ? አስተያየታችሁን በኮሜንት ላይ ያጋሩ። ቪዲዮውን ከወደዳችሁት ላይክ ያድርጉ። ለተጨማሪ የታሪክና የሚስጥር ቪዲዮዎች ቻናሉን ሰብስክራይብ ማድረግ